በሆርሙዝ ወሽመጥ ላይ የታወጀው ሚስጥራዊ ጦርነት። I'd rather make a deal because I don't want to affect 91 million people. We can knock down their bridges in 1 hour. 91 ሚሊዮን ሁሉንም ህዝብ ላጠፋው ይችላል ሲሉ ትራምፕ የ250 ዓመት ታሪክ ያላት ስር የለሽ ሀገር ፕሬዝዳንት ሆነ የበርካታ ሺህ ዓመታት ስልጣን ያላትን ኢራንን ልታጠፋም ሆነ ልታስፈራራት አትችልም ሲሉ ምላሽ የሰጡት ኢራናውያኑ ያንተ ባዶ ዛቻ አያንቀጠቀጠንም ሲሉም 5 መርከቦቻቸውን አደባይተዋቸዋል። ትራምፕም ዝምታን መርጠዋል። ሰላም ጤና ይስጥልኝ ውድ ቻናላችን ተከታታዮች፣ ዛሬ በዓለማችን እጅግ አደገኛና ስስ በሆነው የባህር መስመር ላይ ተቀሰቀሰውን ነገር ግን ትልቅ የሚዲያ ተቋማት ሊደብቁት የሞከሩትን ሚስጥራዊ መረጃ ይዘንላችሁ ቀርበናል። የኢራን እስላማዊ አብዮታዊ ጥበቃ ጦር ከሚቆጣጠረው በተለየ የሆርሙዝ ወሽመጥ መስመር ላይ የአሜሪካ ጦር አጅቦ ያሳልፋቸው የነበሩ 5 ግዙፍ የነዳጅ ጫኝ መርከቦችን በሆርሙዝ ወሽመጥ ላይ በድሮንና በሚሳኤል ጥምረት በቦምብ አንድ በአንድ ድባቅ የመታ አስምጧቸዋል። የነጩ ቤተ መንግስት አለቃ ዶናልድ ትራምፕ ፍጹም ዝምታን መርጧል። ዋሽንግተን ውስጥ ታላቅ ድንጋጤና ዝምታም ሰፍኗል። ባለፉት ጥቂት ቀናት ውስጥ ብቻ በሆርሙዝ ወሽመጥ ላይ ምን ተከሰተ? ኢራን የአሜሪካንን ክብርና የበላይነትን ያረከሰችው እንዴት ነው? በዚህ ቪዲዮ ውስጥ የ5ቱ መርከቦች ጥቃት ሚስጥር፣ የትራምፕን የአእምሮ መታወክና ሪከርድ የሰበረውን የኢራንን ታሪካዊ ህዝባዊ ማዕበልን ሽኝት እንዳስሳለን። እስከ መጨረሻው አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ነገሩን ከመነሻውን ጀምረው በዓለም ላይ ከሚንቀሳቀሰው የነዳጅ ምርት ውስጥ 20 በመቶ የሚሆነው የሚያልፈው በሆርሙዝ ወሽመጥ በኩል ነው። ይህ ማለትም ይህንን መስመር የተቆጣጠረ ሀገር የዓለምን ኢኮኖሚ አንገት ጨብጠዋል እንደማለት ነው። ዩናይትድ ስቴትስ ኦፍ አሜሪካ የራሷን የባህር መስመር በመክፈት የኢራንን እስላማዊ አብዮታዊ ጥበቃ ጦር IRGC ለመገዳደር ሞክራ ነበር። ነገር ግን ውጤቱ ምን ሆነ? ኢራን በአንድ ጊዜ 5 ግዙፍ መርከቦችን በድሮንና በሚሳኤል ጥምር ጥቃት ክፉኛ አውድማቸዋለች። የሚገርመው ነገር መደበኛ የዓለም አቀፍ ዜና አውታሮች የኢራን ጥቃት ስኬታማነት ለመሸፈን ቢሞክሩም ከአንዳንድ ክፍት የደህንነት የመረጃ ምንጮች የተገኙና የሳተላይት ምስሎች እውነቱን ፍንትው አድርገው አውጥተውታል። በዚህም የኢራን ፈጣን ጀልባዎች ከሳዑዲ፣ ከኳታር፣ ከኤሚሬትስና ከሌሎች አካባቢዎች የተነሱትን እነዚህን 5 መርከቦች በድሮንና በሚሳኤል ጥምረት በአንድ ምት ከጥቅም ውጭ አድርገዋቸዋል። እነዚህ ሁሉ መርከቦች አንድ የሚያጋራቸው ነገር አለ። እሱም በጦር አውሮፕላኖቿና በባህር ኃይሏ የተመካቸው አሜሪካ ደህንነታችሁ በእኔ የተጠበቀ ነው ስትል በመራቻቸው መሰረት የኦማንን የሆርሙዝ ወሽመጥ መስመርን እየተጠቀሙ የነበሩ መርከቦች ናቸው። ኢራን ግን አለች አይሆንም፣ እኔን ሳትጠይቁና የኔ ፍቃድ ሳይኖር እነዚያን መስመሮች ከተጠቀማችሁ እንመታችኋለን በማለት በተግባር አሳይታለች። የኢራን ባህር ኃይል ጥቃቱ ከመፈጸሙ በፊት በባህር ላይ በተደረገው የሬዲዮ ግንኙነት VHF ቻናል 16 ላይ ባስተላለፈው የኢራን ባህር ኃይል በትንንሽ ነገር ግን እጅግ አደገኛና አጥፊ የሆኑ ፈጣን ጀልባዎች በመታገዝ መርከቦቹን ከከበበ በኋላ ለካፒቴኖቹ የሚከተለው መልእክት አስተላለፉ። ካፒቴን፣ መርከቦውን በቦምብ መተናል። በፋርስ ባህረ ሰላጤ ወሽመጥ ባለስልጣን በኢራን የተፈቀደው መስመር ብቻ መጠቀም አለበት። ማናቸውም ሌሎች መንገዶችም ቢሆኑ ደህንነታቸው ያልተጠበቀ ነው። አሁኑኑ በአቅራቢያው ያሉ መርከቦች ሁሉም በአስቸኳይ መዞርና ወደ መጣችሁበት መመለስ አለባቸው። ካልሆነ ግን ቅርባችሁ ካለው ሞት ጋር ትጋፈጣላችሁ። ይህ የኢራን ባህር ኃይል እርምጃ ከመውሰዱ በፊት የተናገረው ነው። ካልዞራችሁ እንመታችኋለን። ይህ ማስፈራሪያ ብቻ አልነበረም። መርከቦቹ ትዕዛዙን ባለማክበራቸው ምክንያት በድሮንና በሚሳኤል ጥምረት በአንድ ምት ብቻ ከጥቅም ውጭ ሆነዋል። በአሁኑ ሰዓትም የሳተላይት መረጃዎች እንደሚያሳዩት ትራምፕ ሊከፍተው የሞከረውን የኦማን የባህር መስመር አሁን ሙሉ በሙሉ መዘጋቱንና አጠቃላይ የባህር ትራፊኩን የሚመራውና የሚቆጣጠረው በኢራን IRGC ትዕዛዝ ብቻ መሆኑን የሳተላይት ምስሎች ያሳያሉ። በአሜሪካ የልብ ተሰምቷቸው የተመቱት መርከቦች ስም ዝርዝሮች ውስጥም አንደኛ አልራካየት የኳታር ንብረት የሆነች ግዙፍ የነዳጅ ጋዝ LPG ጫኝ መርከብ፣ ሁለተኛ ወዲያን የሳዑዲ አረቢያ ንብረት የሆነች ግዙፍ የነዳጅ ጫኝ መርከብ፣ ሶስተኛ አልማሪያ የተሰኘች የኤሚሬትስ ንብረት የሆነች የነዳጅ ጋዝ ጫኝ መርከብ እና ሌሎች 2 ስማቸው ያልተጠቀሱ መርከቦችን አሜሪካ እየመራች ለማስወጣት ስትሞክር ኢራንም አንዱን በአንዱ ተከታትላ ልክ በምስሉ በሚታየው ቦታ ላይ አውድማቸዋለች። ይህ ሁሉ ሲሆን ዶናልድ ትራምፕ በቱርክ አንካራ በነበረው የኔቶ ጉባኤ ላይ ራሱን እንኳን መቋጠር አቅቶት ለመራመድ እንኳን በኤርዶጋን እየተደገፈ እጅግ አሳዛኝ ሁኔታ ላይ ነበር። ስለዚህ ይህ ባህር ላይ ጥቃትም ትራምፕ እስካሁን አንድ ማስተያየት አልሰጡም፣ ዝምታን መርጠዋል። ነገር ግን ከመሄዱ በፊት ስለ ሆርሙዝ ወሽመጥ ሲናገር the famous Strait of Hormuz nobody ever heard of, but it is a
That is some big money machine, I'll tell you what. ስለ ሆርሙዝ ወሽመጥ ማንም የሚያውቅ እንዳልነበርና ስለ ሆርሙዝ ወሽመጥ መጀመሪያ የተረዳው ሰው እሱ መሆኑን እንዲሁም ትልቅ የገንዘብ ማሽን ነው ብሎ የነበረ ሲሆን በኋላም ከኢራን ጋር ስምምነት እናደርጋለን፣ ነገር ግን ስምምነቱን ካላደረግን ሁሉንም 91 ሚሊዮን በኢራን ውስጥ ያለውን ሰው ሁሉ ላጠፋ እችላለሁ በማለት ዝነኛ ዛቻውን ሰንዝሮ ነበር። I don't know. We'll make either. Look, we're going to win one way or the other. We're either going to make a deal or we're going to finish the job. Okay? And it won't be tough to finish the job. I'd rather make a deal because I don't want to affect 91 million people. We can knock down their bridges in 1 hour. We can knock out their እናም ኢራን ዛሬ እኛ አንፈራህም፣ እንዲያውም የጋራ መግባቢያ ስምምነቱን ለመጣስ ከሞከርክ አጸፋችን እየከፋ ነው ሲሉም ኢራን የምትለውን በኢራን ቁጥጥር ስር ያሉትን የሆርሙዝ ወሽመጥ መስመሮችን ተጠቀሙ እንጂ የራስህን መስመር ዝም ብለህ መክፈት አትችልም፣ ካልሆነ መርከቦችን እንመታለን ብላለች። ዶናልድ ትራምፕ የተናገረው ይህንን ነበር። ስምምነት ሊያደርጉ ይችላሉ፣ አላውቅም። በሁለቱም መንገድ እናሸንፋለን፣ ወይ ስምምነት እናደርጋለን ወይ ደግሞ ስራውን እንጨርሳለን። ስራውን መጨረስ ከባድ አይሆንም። 91 ሚሊዮን ህዝብን መጉዳት ስለማልፈልግ ስምምነት ማድረግ መርጣለሁ። ድልድዮቻቸውን በአንድ ሰዓት ውስጥ ማፍረስ እንችላለን። የኢነርጂ አቅርቦቶቻቸውን፣ እነዚያ የገነቧቸውን ትላልቅ ውብና ዘመናዊ ፋብሪካዎችን በሙሉ ማውደም እንችላለን። ብዙ ገንዘብ ነበራቸው፣ አሁን ምንም ገንዘብ የላቸውም። እኛ ምንም ገንዘብ አልሰጥናቸውም፣ ነገር ግን የኤሌክትሪክና የኃይል ማመንጫ ጣቢያዎቻቸውን በአንድ ሰዓት ውስጥ በትንሽ ጊዜ ማውደም እንችላለን ላለው እያንዳንዱ ፋብሪካ ይጠፋል። እናም ይህንን ያውቃሉ ሲሉ ትራምፕ የተለመደ ዛቻቸውን ቢያስተላልፉም የኢራን ባለስልጣናት ግን ለትራምፕ ዛቻ አልተንበረከኩም። የኢራን እስላማዊ አብዮታዊ ጥበቃ ጦር ከፍተኛ ባለስልጣን የሆኑት ሙሐመድ ባጌር ዞልጋድር ለትራምፕ በሰጡት ምላሽ የ250 ዓመት ታሪክ ያላት ስር የለሽ ሀገር ፕሬዝዳንት ሆነ የበርካታ ሺህ ዓመታት ስልጣን ያላትን ኢራንን ልታጠፋም ሆነ ልታስፈራራት አትችልም። ከዚህ በፊትም ተመሳሳይ ቃል ተናግረው ሞክረውም ነበር። ውጤቱም ለእርስዎ ከሽንፈት ከተስፋ መቁረጥና ድርድርና የተኩስ አቁም ጥያቄ ከማቅረብ ውጪ ምንም አልነበረም። የኢራን ህዝብ ማስፈራሪያ ቋንቋ አይገባውም። ስለዚህ የኢራንን ህዝብ በአክብሮት ያነጋግሩ፣ ካልሆነ ግን በሌላ ቋንቋ እንመልሶታለን ብለውታል። በተጨማሪም የኢራን የውጭ ጉዳይ ሚኒስትርና ከግንባር ቀደም ተደራዳሪዎች አንዱ የሆነው አባስ አራግቺ አሜሪካና እስራኤል በሰነዘሩት የአየር ጥቃት የተገደሉትን የታላቁ አያቶላ አሊ ሰይድ ካሚኔ የልጅ ልጃቸውን ዛህራንና የቤተሰቦቻቸውን አባላት የቀብር ስነ ስርዓት ምስል በይፋ አሳይቷል። ይህ በእንዲህ እንዳለ ታዲያ በእስራኤልና በአሜሪካ የአየር ጥቃት የተገደሉትን የታላቁ አያቶላ አሊ ሰይድ ካሚኔና የልጅ ልጃቸው ዛህራ ግዙፍ የቀብር ስነ ስርዓት እየተካሄደ በነበረበት ከቴህራንና ከቆም ከተሞች የወጡ አንዳንድ ምስሎችን አጋርቷል። አራግቺ የሚለው ይህንኑ ነው። ሚሊዮን ኩሩ ኢራናውያን የታላቁን አያቶላ አሊ ሰይድ ካሚኔና የእርሳቸውን ውርስ ለማክበር በአንድነት ተሰባስበዋል። የእኛ የታጠቁ ጀግኖች ኃይሎች በማንኛውም ማስፈራሪያ አይናወጡም። የጋራ መግባቢያ ስምምነቱ አንቀጽ 13 ግልጽ ነው። ማስፈራሪያዎች ከቀጠሉ የመጨረሻው ስምምነት ድርድር አይጀመርም። ፊርማውን ያክብሩ። በአንቀጽ 1 ላይ እንደተገለጸውና በአንቀጽ 13 ላይ በድጋሚ እንደተረጋገጠው ማስፈራራቱን አቁም። ኒውክሌር ስምምነትም ሆነ የገንዘብ ድርድር የምናደርገው በባዶ ዛቻ ሳይሆን በተግባር ስታከብሩ ነው ካሉ በኋላ ቀጠሉና በመጀመሪያ ደረጃ እስራኤልን ከሊባኖስ አስወጡ። በሁለተኛው ደረጃ ደግሞ የእኛን ይዞታ በሆነው የሆርሙዝ ወሽመጥ የራስን መስመር ለመክፈት መሞከርህን አቁም። ይህ ካልሆነ ግን የእናንተ ማስፈራሪያ እኛን አያንቀጠቅጠንም፣ መርከቦቻችሁንም መምታታችንን እንቀጥላለን የሚል ጠንካራ ኃይል መልእክት ነው ያስተላለፈው። ይህ በእንዲህ እንዳለ የመካከለኛው ምስራቅ ኃያሉ መሪና ታላቁ ሰው አያቶላ አሊ ሰይድ ካሚኔ ከነኩራታቸው ለኢምፔሪያሊስቶች ዓለም አልንበረከክም እንዳሉ ወድቀው በክብር ተቀብረዋል። የመሪያቸው ሞት ከወራት በኋላ በደመቀ መልኩ የቀብር ስነ ስርዓት ከቀናት በፊት የፈጸሙት ኢራናውያን በታሪክ ትልቁን የቀብር ስነ ስርዓት በማድረግ ሪከርድም ሰብረዋል። ታዲያ በወቅቱ በቴህራን አደባባዮች ላይ የታየው ይህ ታሪካዊ ክስተት በዋሽንግተንና በቴል አቪቭ የፖለቲካ መንደሮች ውስጥ ከፍተኛ ድንጋጤን ፈጥሯል። በቴህራንና በቆም ከተሞች በተደረገው የስንብት ስነ ስርዓት ላይ ከ23.7 ሚሊዮን በላይ ህዝብ ነው አውቶቡስና ሜትሮ ተጠቅሞ ለቀብር የወጣው። በቆም የሚገኘው የጃምካራን መስጂድ በለቀስተኞች ማዕበል ተጥለቅልቆ ነበር። ይህ ህዝባዊ ማዕበል የኢራንን መንግስት የበለጠ አደፋፍሮታል። ሰልፈኞቹ የትራምፕን ህይወት የሚፈታተኑ በርካታ የማስፈራሪያ ምልክቶችን ይዘው የወጡ ሲሆን ኢራን ለአሜሪካ እያሳየች ያለችው መልእክት ግልጽ ነው። እኛ ህዝባዊ ድጋፍ አለን፣ አንፈራችሁም የሚል። ተንታኞች እንደሚሉት ታዲያ ኢራን አሜሪካን ጦርነት ከጀመርሽ
የነዳጅ ክምችትሽ ያልቃል፣ ኢኮኖሚሽም ወደ ታላቅ ውድቀት ይገባል እያለች ነው። በተግባር የባህር ወሽመጡን በመቋጠር ኃያልነትን እያሳየችም ነው። በአሁኑ ሰዓት የአሜሪካ ስትራቴጂካዊ የነዳጅ ክምችት እጅግ ዝቅተኛ ደረጃ ላይ ይገኛል። የቀጥታ ጦርነት ውስጥ ከገቡም የዓለም የነዳጅ ዋጋ በከፍተኛ ሁኔታም ይንራል። ይህ ደግሞ ቀውስ ውስጥ ያለው የአሜሪካ ኢኮኖሚን ወደ ታላቅ ውድቀት እንዲያመራ ያደርገዋል። ስለዚህ ኢራን አሜሪካንን ከደፈርሽ ኢኮኖሚሽን እናወርማለን የሚል የቼዝ ጨዋታ እየተጫወተችባት ይገኛል። ትራምፕ የኢራን ሕዝብ ተርቧል፣ መንግስቱ ገንዘብ የለውም ቢልም በሚሊዮን የሚቆጠሩ ሰዎች ለቀብር የወጡት እውነታ ግን የተለየ ታሪክ እየነገረን ነው። ውድ አድማጮቻችን በሰዓቱ ያደረስናችሁ የዓለማችን ወቅታዊ ሁኔታ ይህንን ይመስላል። እናንተስ ምን ታስባላችሁ? አሜሪካና ኢራን ወደ ከፋ ጦርነት ይገቡ ይሆን? ሐሳባችሁን ኮሜንት ላይ አስፍሩልን። ቪዲዮ ከተመቻችሁም ላይክ ማድረግ እንዳትረሱ። በቀጣይ በሌላ መረጃዎች እስከምንገናኝ ሰላም።